Oh my god. አይዛችሁ አንድ ጋይስ በመድኃኒዓለም አንድ ናት ጋይስ ያላችሁ ይሄ ብቻ ነው አንድ ናት ያላችሁ ስጡ ጋይስ አንድ ብቻ ነው አንድ ብቻ ነው ጋይስ ያላችሁ አይዛችሁ guys, so push, guys, ወይኔ በላቸው አለቀ ሰዓቱ ከተሳቷል guys ወዳጅ አይደለንም። በአሁኑ ሰዓት ኤርትራና ኢትዮጵያ ወዳጅ አይደለንም። በፖለቲካው ከሄድክ አይደለም። ሀገር የሚመራው በምንድን ነው? በመሪዎች ነው። የወደቃችሁ እውቀት የሌላችሁ ሰዎች በመሪ የሚመራውን አምጥታችሁ ቲክታክ ላይ ስታስወቅጡ ገስዋል። ሞራል የሚባል ነገር አለ። ውርደት የሚባል ነገር አለ። ለውርደት አንግባ። ደጋግሜ ተናግሬያለሁ። ማንኛውም ኢትዮጵያዊ ና ከኤርትራ ጋር ጌም ግጠም። you will never win። እነሱ ችግራቸውን በጎን አስቀምጠው ጌም ሲመጣ አንድ ላይ ይሆናሉ። እኛ አንችልም። ማጆሪቲ ለመማር ጊፍት የሰጣት የአማራ ልጅ ብቻ ነው። 90% የአማራ ጊፍተር ነው መማርን የሰጣ። ስለዚህ ግጥሚያ የሆነው አማራና ድፍን ኤርትራ እያልከኝ ነው። አማራና ድፍን ኤርትራ የማይሆን ነገር ነው። ስለዚህ ፕሊዝ ሀገር እየወከላችሁ እንደው በፈጠራችሁ ጌም አትጫወቱ። እንደው በፈጠራችሁ ጎጥ እየወከላችሁ ጌም አትጫወቱ። you're gonna lose
እና ከዛሬ የምትማሩ ይመስለኛል። ስለዚህ በመሪ የሚመራ ሀገር ላይ ኤርትራ ኢሳያስ ነው መሪዋ፣ ወደድክም ጠላህም። ኢትዮጵያ መሪዋ ዶክተር አብይ አህመድ። ስለዚህ ቲክታክ ላይ አምጥተህ እንደ ሀገር ስንሸነፍ ስታይ የሚሰማ ስሜት ከሌለ ኢትዮጵያ አይደለም፣ ኢትዮጵያ አይደለም። ኢትስ ፖለቲክስ፣ ፖለቲካ ነው፣ ጌም አይደለም። ጌም ነው ነው። ለምን በሀገር ደረጃ ያደረጋችሁት? ጌም ከሆነ ለምን ኤርትራዊና ኢትዮጵያዊ ያደረጋችሁት? ለምን ጌም ከሆነ ኢትዮጵያዊና ኤርትራዊ ያደረጋችሁት? ለምን ኢትዮጵያዊ ከኢትዮጵያ አይጫወትም? ወይም ኤርትራዊ ከኤርትራዊ ለምን አይጫወትም? ጌም ከሆነ ዋይ ጌም ከሆነ ኢትዮጵያዊ ከኤርትራዊ ያደረጋችሁት? ጌም ከሆነ ጌም አይደለም፣ ፖለቲካ ነው። እኛ ሕፃን ልጅ አይደለ። ሄድና ሰገጤያችሁን ሄዳችሁ ሸውዱ። በኢትዮጵያ ጌም አትጫወቱብን ፕሊዝ። ኢትዮጵያን ስም ያሰጣታል። አንድ ሆነው አይቁም የሚል ፖለቲካ ይዘው ይመጣሉ። ኢትዮጵያ ላይ አጀንዳ መስራት ይችላሉ። መንገድ ትከፍታላችሁ። ምን ኢትዮጵያውያን አንድ አይደላችሁም? ስለዚህ ኤኒቲንግ ጦርነት ቢመጣ ለምሳሌ ከኤርትራ ጋር ጦርነት ፍላጎቱ የለኝም። ከመጣ ግን ማን ነው ብለው ሚዛናዊ ያደርጋሉ። ስትራቴጂ ነው። ማን ነው የሚደግፈው? ማን ነው በዚህ በኩል ያለው? ማን ነው በዛ በኩል ያለው? ክፍተቱን ፖለቲካ እየሰሩበት ነው እነሱ። ወስጭ በአሰብ ጉዳይ ኢትዮጵያ ጥያቄ አላት። ያንን እነሱ በስትራቴጂ የሚያዩበት ፖለቲከኞች ናቸው። ግድ አለ እድሜ ልካቸውን ፖለቲካ የሚሰሩ ሰዎች ናቸው። ስለዚህ እባካችሁ ኢትዮጵያውያን ከኤርትራ ጋር ጌም ስትጫወቱ ኦልዌይስ ተሸናፊ ነን፣ ተሸናፊ ነን። ይሄን አታምንም? አምጣ ኢትዮጵያ የተባለን አምጣውና ግጠም ከኤርትራ ጋር። አሁን ደግመ ግጠማት ይችልች። ስለዚህ ኢንጀነራል ነው የምናገረው። ኢንጀነራል ኤርትራውያን ጋር ጌም የሚጫወት ኢትዮጵያዊ አፈር ከድሜ ይበላል። እንደ ሀገር እንሰደባለን። እንደ ጌም የምታዩት መሀይማን ልንገረ፣ ይሄ ጌም ሳይሆን ፖለቲካ ነው። ያ ጌም ሳይሆን ፖለቲካ ነው። ፖለቲካን ደግሞ አስተውሉ። ስለዚህ ኤርትራውያን በምንም አይነት 31,000 ሰው ይዘህ መረገጥ ምን ማለት ነው? በምን ሂሳብ ኤርትራውያኖች እንዲያዩት ነው የምትፈልጉት? በምን ሂሳብ? ባለፈው ማን ነው የሚባለው? 108,000 ሰው ይዞ ማን የሚባለው? አስሊ ይቅርታ፣ አስሊ ያልኩኝ ሙባረክ 108,000 ሰው ይዘው ዘግዝቀውት ነው የወጡት። 108,000 የመማረስ ገና 30,000 ነው። ሙባረክ ጌመር ነው፣ የሚታወቅ ነው። ሙባረክ 108,000 ይዘው ዘግዝቀው ነው የወጣቸው። እንዴት ነው ሰው የማይማረው? የአበራሽን ጠባሳ ያየ በሳት አይቀልድም ነው ጭቦቴው። ጉበቱን ዘልዝላ አይደል እንዲያወጣችው። ይቺ ማን ነው የምትባለው ልጅ? ጉበቱን እንደዚህ ጠብሳ አይደል እንደ በላቸው። ሙባረክ ጉበቴ ብዙ የሚደራረስ ስላልሆነ ንቀው ትተውት 12 ሚሊዮን ዛሬ በቅርብ ነው የሰጡት። ስለዚህ በኢትዮጵያ ስታረጉ ኢትዮጵያዊነት መሰራት አለበት። እንደገና ኢትዮጵያዊነት እየሰራ አይደለም። ኢትዮጵያዊነትን ደግመን በአንድነት ላይ መስራት አለብን። ከዚህ ምን እንማራለን? ኢትዮጵያውያን አንድ አይደለንም። ከዚህ የምንማረው ኢትዮጵያውያን አንድ አይደለንም። ኢዝና ዊርና አንድነታችን ላይ አልሰራንም። ከኤርትራውያን ጋር እየተጋጠማችሁ አታዋርዱን ፕሊዝ። ካን ዊ ዱ ዴት? ከኤርትራውያን ጋር ከእንትን ጌም እየተጫወት ህልም ይሆንብሃል። አታሸንፍም። ህልም ችግር አላቸው አልኩ። ብርጌና አመዱ አለ፣ ፎርጂ የሚባል አለ። በጣም ሀገር ተቃዋሚ ኢሳያስን የሚቃወሙ አሉ። ሻዕቢያ አለ። ሶስቱም አንድ ነው የሚሆኑልን። በምን ግጥሚያ ሲመጣ ችግራችንን ወደ ጎን እናርግና እዚህ ስማችንን እናስከብር የሚል ነገር አለ። በኢትዮጵያውያን ያ ሜንታሊቲ የለም።
አሁን ለምሳሌ መማር እርዳታ ስራ ስትሰራ አማራ፣ ኦሮሞ፣ ትግሬ፣ ደቡብ ትላለች አትልም።